በእጄ ልጅነቴ በእጄ ልጅነት አታቆላም። ምን ማለት ምን ቅርታ ነው? yes አሜን። በተሳለጠዊ እያስገዱታል ሰልፍ አንካ ሰላምትያ በምንትያ በመምታት ምን አለ በመምታት አዶናይ ጉድሽን ሰብስቢ ትልቅ ሰው አይደለሽ? ዝላይ ትጫወታለሽ በዚህ ጊዜ ምን አንተ አገጭ ላይ ጸጉር አብቀለ ስታበቃ እርግጫ በዚህ እድሜ አንተ እንግዲህ ልጅ አንተን ከፍ ጋር ጠርዝ ፊት ግማ ገመገበ እኮ ነው። ወላጅ ካላመጣሽ እንዳስተውሪ በድሉ በእጄ ልጅነቴ በእጄ ልጅነት አታቆላምጥ። ምን ማለት ነው? በእጄ ምንድነው? ስሜን አታቆላምጥ። አንሶዬ ይኸውልህ ተማሪ ያለው ሶፊ መሳለቂያ መሳቂያ ያረከኝ በቃ ስሜን እንዳታቆላምጥ። ድሮም እንደዛ በቃ ወጋ ጥባቂ ነበርክ። ልጅን ስቂት ታረጋታለህ እንደዚህ። ምን ላርግ ምንድን አንተ ደደብ የወለድከው ልጅ ደደብ ምን ላርግ አንድ ነገር ልንገርህ። ምን ይኸውልህ እቺ ልጅ ዕውቀት የሚባል አልፈጠረባትም። ልክ እንዳንተ በአባትሽ ነው የወጣሽ። በአባትሽ ይኸውልህ ልንገራታ አጎት ለምን እንደ ስሜን አታቆላምጥ። አጎት ለምን እንደሌለሽ ነግሮሻል። አጎት የሚባል የለሽም አይደል? በቃ ይኸውልሽ ለአንቺ አያትሽ ለሱ ደግሞ አባትሽ ተማሪዎች እያልን አባትሽ ልክ እንዳንቺ ንጹህ ነበር። ዕውቀት ጠላቱ ነበር። ወላጅ አምጣ ተባለ። አባትየውን ጠሩት ትምህርት ቤት ለአንቺ አያትሽ ማለት ነው። እንግዲህ ምን ሆነ ነው ተባለ። ለምንድን ነው ልጅ የወለድከው? አባትሽን እኮ ነው ልጅ ስለነበር አባትሽን አንቀጣውን ብሎ በሰዓቱ ደግሞ ካላወቅሽ ዕውቀት የለሽ ማለት ወይ ትረሸኛለሽ ወይ ውትድርና ምን ቢያደርጉት ነው? ሰሜን አታቆላምጥ። አሁንም እየነገርኩ ነው። አባትሽን ለምን ወለድከው? ለምን ረጨ ተብሎ ያንቺ አያት ፍሬው ተቀጠቀጠ ማህን ሆነ። አጎት የሚባል የለሽ። ለዚህ ነው ነገርኩ። ያገናኘናል። ልጅ ነው ይኸውልህ። ከዚህ በኋላ ትምህርት ቤት አትማር። ትራንስክሪፕቱ ያበላሽ ጨረስኩ። ያገናኘናል። yes ስምሽ ፍቅርተ ነው? yes አሜን ሃሌሉያ። ባለቤትሽ ተመስገን ነው? yes እናንተ ጋር እንተዋወቃለን? እርግጠኞች ናችሁ? እርግጠኛ ነኝ። ሰላማዊትን ታውቂያለሽ? ወልዴ የሚባል ታውቂያለሽ? ይቅርታ እንዴ ለአስተያየት ፈልገኑት ነበረና ስሞትን ማለት ያለ ስሜ ወይዘሮ አሰለፈች በቅጡ ነው። ስሜ አሰለፈች በቅጡ ነው። እሺ ዛሬ ወደ ገቢዎች ምን አመጣሁት? ገቢዎች ያው ሪፖርት ላደርግ ነው የመጣሁት። በጣም በቃ ልንገርህ እውነት እንደዚህ አይነት መስሪያ ቤት ደስ የሚል አይቼ አላውቅም። ጌታ ምስክሬ ነው። ምንም በቃ በተሳለጠ ዊል እያስኬዱታል። ሰልፍ የለም መጉላላት የሚባል የለም። በእውነት መንግስትዬ ይህን አሰራር አምጥቶ እኛ ተገልጋዮችን ከብዙ ጭንቅ ነው ያወጣል። ከብዙ ጭንቅ ማለት ነው። እውነት እኔ የምናገረው ቃላት የለኝም። የግብር መጠን ስላስተያየታ በስመ አብ አንድ ነገር አንከፍልም። ከበፊቱ ቀንሱ ተው። እኛ እንደው ይጨመርና ተወያይተን እኛ እዚህ የምታየው እዚህ የነበረው ህዝብ ተሰብስበን ለምንድን ነው ሆ ብለን ለመንግስትዬ ጨምረን ማንከፍለው? በጣም ትንሽ ነው ግብሩ ስንል ወጣው ኃላፊዎቹ ተው፣ ለምንድን ይሄ ሁሉ የምትከፍሉት? ይሄ ትንሽ ነው 10,000 በፍጹም አይሆንም ብለው 3,000 እንደ 10,000 ካልሆነ ብለን ይኸው ፔቲሽን እያሰባሰብን ፈርመን ተጋደልን። በቃ 10,000 እና ከዛ በላይ ነው የምንከፍለው። ይገባል መንግስትዬ ይገባል ቢሆን ልሰበስብ ስንል አይሆንም ትጎዱብኛላችሁ ነጋዴው ማህበረሰብ ተብሎ በእውነት አዎ። እና እየከፈልን አይደለም። ኦርሞት በዜሮ ነው እየሰራን ያለ ነው እና በዜሮ ነው በቃ። ኦዲት ላይ ሌሎች አስተያየት ምን አለው ምናሻሽለው ምናምን? ኧረ ጌታ እኛ እንሻሻል እንጂ እናንተ ምን ትሻሻላላችሁ? በእውነት አንድ ነገር የምትሻሻሉት የለም። እኛ እንሻሻል። ህዝቡ ነው እያስቸገራችሁ ያለው። እናንተማ ሰጥለጥ ብላችሁ በተሳለጠዊ ህዝቡ እንዳይጉላላ በነቂስ ወጣችሁ እየሰራችሁ መንግስትዬ ይህን አሰራር አሳልቶ በካይዘን በፋይዚት አርጎ እየሰራ ህዝቡ ነው የሚያስቸግረው። ህዝቡ ነው የሚያስቸግረው እንጂ እናንተ ጋር ምንም አይነት የሚሻሻል እንከን አላየሁም። በእውነት ጌታ ምስክሬ ነው። በጣም ነው የምንወዳችሁ። እንወዳችኋለን ገቢዎችዬ። በጣም እንጂ እኛም እናመሰግናለን። ከብሎ ኪፒታፕ ነው የምንለው። ኪፒታፕ ቴንኪው። ሰላም ዶክተር፣ ብርድ እያለኝ ነበረ። ማን ነው ያማል እንዴ? ብርድ እያለኝ ነው። ማለቴ
አንተስ ምን አልከው? ዳቦ ቤት ዳቦ አሰንቲም ደርዘን አርጊው እናቴ። አንተ ምን እናስታክስ ብላ እንደ መጣው ታጠባለህ እንዴ? ምንድነው የምናጠበው? በዚህ ካለው ፈረም በምን ነው ፍራት? ኧረ በእናትህ ጠላቴን ጉዬሽ እኮ ዳምጩ እናቴ ያሉ አንተ ቀስ ብለህ ብላ እንዳንቀ አንገት እንዳለው ጋር በእናትህ በእናትህ አንተ ወደ ጎይዳ አይደል እንዴ አንተ አረ ማሽን አስታውቁ ማሽን አስታውቁ ወይኔ ጋዚ ማራቴ ነው እናት ወንድሜ እናት ጋዚ ማራቴ አረ እኔ ኦሞዬ ኦ አማጃሚያ አሽፈርማው አሻይም ታች እኔ አብራለሁ ላላዛን ከሚባክኝና እኔ አብራለሁ አብራለሽ እንዴ? አብራለሁ አራቶይ ፒርፒር ጋብዘኛ ፍርፍር ልጋብዝሽ? አዎ ፒርፒር ጋብዘኛ ነይ እንበራበራ ፋፋም ጋብዘኛ ፋፋም እንዴ ብትበላለሽ? አረ ሌላ የሚበላ ነገር አበላሻለሁ ነይ ኧረ አንቺ ግን በርግዶልሻል ሰሞኑን። ዛሬ እንኳን ከነጋ ስድስተኛሽን እኮ ነው እየደፋሽ ያለሽው። ሶስቱን ተሸና እየሞታ እስቲ አንተ እንደኔ በሊትር አታስከፍልም እንዴ? በሽንት ከለር እኔ ከወጠሩ ምናምን ሲመጣ እኮ በሊትር ነው ማስከፍለው። በቃ እንደዛ ሞከረ። አዎ እኔ የምልሽ የአሁኑን ዕቁብ ለእኔ ስጡኛ። የሥራ ማስፋፊያ ላደርግ ስለሆነ 1-3 ባልዲ መጨመር አለብኝ። ፈሱን ወቅተነው እንገባለን። ባሪዎቼም አሉ አለን ፒካፕ ላይኗን ከገጠር ነው ያስመጣንላችሁ። ኢንተርናሽናል ፒካፕ ላይን ውልላትና ምን ላርግልሽ ወይ ምን ትሆኝልኝ፣ በዚያ ዙሪያ ነው መሆን ያለበት ትላታለህ። የ2 ወር ቤት ክራይ ልክፈል እንዴ? እሷ ብቻ አይደለችም ጀለሷ ጭምር ነች የምትወደ። ይሰራል ነው ማለት ይሰራል ነው ማለት ተፈራረም ከሌላ ወይ ላልከኝ ግቢ ቤት አላል ቅርብ ነው ካስፋል ያለ ከታክሲ እንደወረድክ ከረዳቱ መልስ እየተቀበልክ በአንድ እጅ ማንኳኳት ትችላለህ። ና ቅርብ ነው። ለመኖሪያ አይደል ማሳጅ ቤት በቃ ና በና ከአንተ ይምጣ ብዬ ነው እንጂ ቤቱ ለማሳጅ ቤት ነው ያለው። ለማሳጅ ቤት ይኸውልህ 2 ቤት አልፎ ሌላ ማሳጅ ቤት አለ። ሴትዮዋ ጠግባ እያባረረች ነው። ያኔ አንተ ትቀበልና ማለት ነው። ቀብድ ይዘህ ና እንኖራለን። ቀብድ ይዘህ ና በቃ ከአንተ ይምጣ ብዬ ለማሳጅ ቤት ነው ያለው። ና በጣም ቅርብ ስራ ደግሞ በፉክራ በቃ መኖሩን አትጥላ አጠገብ አሪፍ ነው። በቃ ይዘህ ቀብድ ይዘህ ስቶሪ ታይም ኖ ብቻ ሴት ልጅ ድመት ናት። ስለ በእንስሳ ብታስባት ድመት ናት። ምክንያቱም ድመት አሁን ለምሳሌ ወተት እያጠጣ ቤት ሰርተህላት ፎቅ ቤት ሰርተህላት እያኖርካት ማለት ነው። ጎረቤት መጥቶ ሳምባ ቢሰጣት ማለት ነው። የት ነው የምትሄደው? ጎረቤት ድመት ናት ነው የምልህ። ነገርኩ ጻፍ አፈቅርሻለሁ። እኔም አፈቅራለሁ። መከላከያ ሰራዊቱ በወልቃይትና አንድ የጤና ሙያተኛ የሆነች ሴት ከስራዋ በተጓዳኝ 40 ዶሮ 50 ዶሮ ቤቷ። ኢትዮጵያ ውስጥ ዶሮ እንበላለን የምንለው ከዚህ ቀደም ዶሮ ሳይሆን ሽንኩርት ነው የምንበላው። በዓለም ላይ የድሃ ምግብ ማለት ዶሮ ነው። ብር የሌለው ሰው ነው ማክዶናልድ ሄዶ የዶሮ ሳንዱች ይበላል። አንተ ምን ባርክ ጋሼ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ምንድነው የምታስቀብጠው? ሀሎ ምንድነው ምረጥ? ምን አባደህ ነበር? እኔ ሽማግሌ ሰላም አቀጫው ምን አገባኝ? ያማኛል አረቄ ቤት ይወልክ አንተ አልገባም። ልጃቸው እንዴት እንደምታምር እንዴ ጋሼ! ኧረ ጋሼ እንኳን ነው ያመጣው። አንተ ሆነ እኔ ነኝ ልጅ። ኧረ ይከራ ያለ ጋሼ ገደለ ደግሞ ይተበር ነው ባለ እኔ ከቤቱ ተማርኩ ነኝ የተባረ። ኧረ ጋሼ ምን አረገኝ? ፈጤ ጫማስ አስዘ ጠጠተህበት ነው በነጠላ ጫማ ይመጣ ገና ምን አይሰባብ በነጠላ ዜማ ወላን መጣ